ጤና ይስጥልኝ ክቡራትና ክቡራት የዩቲዩብ ቻናል ቤተሰቦች ከልብ የመነጨ የከበረ ሰላምታዬን በያላችሁ ይድረስ። የሰዓቱን 3 አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜ አብራችሁን ቆዩ። በአንኳር ዜናዎቻችን ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል አድማጭ ተመልካቾቻችን ይመጥናሉ ያልናቸው መረጃ በቅድሚያ እናስተዋውቃለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብና ሼር ያድርጉ። ለዛሬ የአሜሪካ የዜግነትና የኢሚግሬሽንስ አገልግሎት ሮብ ዕለት ከብሔራዊ ደህንነት ስጋት ጋር በተያያዘ ለ19 ሀገራት ዜጎች ከዚህ ቀደም በአሜሪካ የተሰጡ የመኖሪያና የስራ ፈቃዶች እንዲሁም የቀረቡ ማመልከቻዎችን እንደሚመረምሩ አስታወቁ። ከዚሁ ውሳኔ በተካይም ፕሬዚዳንቱ የሶስተኛውን ዓለም ካሏቸው ሀገራት የሚመጡ ስደተኞች ወደ አሜሪካ እንዳይገቡ የሚያደርጉ ቋሚ ውሳኔ እንደሚያስተላልፉ አስታውቀዋል። ለምን እንዴት የምታደምጧቸው መረጃዎች። ሌላው ጉዳይ ሳይንቲስቶቹ ማርስ ላይ ለመጀመሪያ ጊዜ የኤሌክትሪክ እንቅስቃሴ እንዳስተዋሉና ይህ ፕላኔቷ ላይ መብረቅ ሊከሰት እንደሚችል የሚጠቁም ይፋ አደረጉ። እንደ አውሮፓውያን አቆጣጠር በ2021 ናሳ ወደ ማርስ የላከው ተንቀሳቃሽ መሳሪያ የተለያዩ ጥናቶች እያካሄደ ይገኛል። ውጤቱ ምን ይሆን? በዝርዝር የምታደምጡት መረጃ በኢትዮ ፍቅሩ ዜና ይዘናል። እንዲሁም ከፕላስቲክ ቀዶ ሕክምና አይነቶች የመጨረሻው ደረጃ ላይ ያለውን የፊት ቆዳ ሕክምና ነው። ታዲያ ብዙዎች ቀዶ ሕክምና አማራጭ የሚያደርጉት ለምን ይሆን? በሺዎች የሚቆጠሩ ገንዘብ ለምን ያወጣሉ? እንደ ቦቴክስ እና ፍሊር ያሉ ከቀዶ ሕክምና ወጪ ያሉ አማራጮች የተሻሉ ናቸው። የፕላስቲክ ቀዶ ሕክምና ማድረግ ምን ያህል በራስ መተማመንን ይጨምራል? ሁሉንም በዝርዝር እናስደምጣለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ያድርጉ። እንዲሁም እስከ ፍጻሜው ይቆዩ። ዝርዝር መረጃውን ያድምጡ ግብዣዬ ነው። ወደሚደርሳችሁ ዝርዝር መረጃ አለፍ። አብረን እንቆይ። ከታዳጊ ሀገራት በሚመጡ ስደተኞች ላይ አሜሪካን እንዳይገቡ ማዕቀብ ሊጥል ነው። የአሜሪካው ፕሬዚዳንት ትራምፕ ይህንን እቅዳቸውን ያስታወቁት በአሜሪካውያን ዘንድ የሚከበረውን የምስጋና ቀን በዓል ምክንያት በማድረግ ባሰፈሩት መልእክት ላይ ነው። ይህ የፕሬዝዳንቱ ሀሳብ የተሰማው ባለፈው ሮብ አንድ አፍጋኒስታዊ ስደተኛ ዋሽንግተን ውስጥ 2 የብሔራዊ ዘብ አባላት ላይ ተኩሶ ክፉኛ ካቆሰላቸውና አንደኛው ሕይወቱ ካለፈ በኋላ ነው። ፕሬዝዳንት ዶናልድ ትራምፕም ከሁሉም ታዳጊ ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው በማህበራዊ ሚዲያ ገጻቸው ላይ አስታውቀዋል። ትራምፕ ይህን ጥቃት ተከትሎ ለ19 የውጭ ሀገር ዜጎች የተሰጠውን የመኖሪያና የስራ ፍቃድ እንደሚመረምሩ ትዕዛዝ ሰጥተዋል። ትራምፕ ባሰፈሩት ጽሑፋቸው አሜሪካ ሙሉ ለሙሉ እንድታገግም ከሁሉም የሶስተኛው ዓለም ሀገራት የሚመጡ ስደተኞች ላይ ቋሚ እገዳ እጥላለሁ፣ እንዲሁም ባይደን ዘመን ወደ ሀገሪቱ እንዲገቡ የተደረጉ ሚሊዮኖች ፍቃድ እንዲያበቃ አደርጋለሁ ሲሉ ትሩዝ በተባለው የራሳቸው ማህበራዊ ሚዲያ መድረክ ላይ አስቀምጠዋል። ትራምፕ ምንም አይነት ዝርዝር ማብራሪያ ሳይሰጡ በደፈናው የሶስተኛው ዓለም ሀገራት በማለት ጠቅሷቸዋል። በምጣኔ ሀብት እድገት በዝቅተኛ ደረጃ ላይ ያሉ በዓለም ደቡባዊ ንፍቀ ክበብ ውስጥ የሚገኙትን ሀገራት እንደሆነ ይታመናል። ከእገዳው በተጨማሪም ለአሜሪካ ጠቃሚ ሀብት የማይሆኑ ወይም ደግሞ ሀገሪቱን መውደድ የማይችሉትን ጭምር ከአሜሪካ እንደሚወጡ እንደሚያደርጉ አመልክተዋል። እንዲሁም ዜጋ ላልሆኑ ሰዎች የሚሰጡ ሁሉም የፌዴራል መንግስቱ ጥቅማ ጥቅሞች በሙሉ እንደሚያስቆሙ ገልጸዋል። በአሜሪካ ስደተኞች በተመለከተ በትራምፕ አስተዳደር እየቀረቡ ያሉ ሀሳቦች ይፋ የሆኑት የ29 ዓመቱ የቀድሞ የሲአይኤ ሰራተኛ አፍጋኒስታዊው የፈጸመውን ጥቃት ተከትሎ ነው። ግለሰቡ በአፍጋኒስታን ጦርነት ወቅትም የአሜሪካ ወታደሮች የረዱ አፍጋናውያንን ወደ አሜሪካ እንዲገቡ ባደረገው አሰራር መሰረት ወደ ሀገሪቱ የገባ ነው። ክስ ያለባቸው ዜግነት ያላቸው የውጭ ሰዎች ዜግነት መግፈፍ የሀገሪቱን ሰላም የሚያናጋ የደህንነት ስጋት የሆኑ ከምዕራቡ ስልጣኔ ጋር የማይስማሙ የውጭ ዜጎችን ከአሜሪካ የማባረር እቅድ አላቸው። ፕሬዚዳንት ትራምፕ በትሩዝ ሶሻል ላይ ባሰፈሩት ረጅም ጽሑፍ ላይ አብዛኛው በአሜሪካ የሚኖሩ የውጭ ዜጎች በቀውሱ ውስጥ ካሉ ሀገራት ከእስር ቤት ከአእምሮ ህሙማን ተቋማት የመጡ እንዲሁም ወረበሎችና እጽ አዘዋዋሪዎች ናቸው በማለት በሀገሪቱ የሚከሰቱ የወንጀል ድርጊቶች ተጠያቂ አድርገዋቸዋል። በማርስ ላይ መብረቅ ታየ። በማርስ ላይ ህይወት መኖሩን ለማወቅ ላለፉት 4 ዓመታት አሰሳ ያደረጉ ሲሆን የኤሌክትሪክ እንቅስቃሴ መኖሩም የታወቀው በዚሁ መሳሪያ አማካኝነት ነው። ፕሬስ ሪቨርስ ሮቨር ማርስ ላይ ለ45 ኪሎ ሜትር ስፋት ባለው ክፍተት ላይ ጥናት አድርጓል። ይህ ጃክሮ ሮተር የተባለውን ክፍተት ማርስ ላይ በአንድ ወቅት ወንዝ እንዳለ ይጠቁማል። ሳይንቲስቶቹ የኤሌክትሪክ እንቅስቃሴው ትንሽ መብረቅ ብለው ሰይመዋል። እንቅስቃሴው እንዳለ የታወቀው በድምፅ ሞገድ አማካኝነት ነው። ፕሬስ ሪቨርስ ሮቨር ድምፅ
ድምጽ የሚቀዳ መሳሪያ ተገጥሞለታል። ከድምጽ ሞገዱ ባሻገርም የኤሌክትሮማግኔቲክ ሞገድም መዝግበዋል። ከማርስ አካባቢ አየር የመነጨውን የኤሌክትሪክ እንቅስቃሴ አትሞስፌሪክ ዲስቻርጅ ለመለካት በጥልቀት ምስል የሚያነሳ ካሜራ ወደ ማርስ የላኩ የፈረንሳይ የህዋ ጥናት ባለሙያዎች የ28 ሰዓት የድምጽ ቅጂ ላይ ምርመራ አድርገዋል። የናሳ ፕሬስ ሪቨረንስ ሮቨር የቀዳው ድምጽ ርዝመት በማርስ ዘመን አቆጣጠር የ2 ዓመት ሲሆን በምድር ዘመን አቆጣጠር ደግሞ 1374 ቀናት ወይንም 3 ዓመት ከ9 ወር ገደማ ይሆናል። ሳይንቲስቶቹ የድምጽ ቅጂውን ከሰሙ በኋላ የኤሌክትሪክ እንቅስቃሴው ከአቧራና ከአቧራ አውሎ ንፋስ ጋር ትስስር እንደሚኖረው ግምታቸውን አስቀምጠዋል። ጠንካራው የአቧራ አውሎ ንፋስ ደስት ዲቬልስ የሞቃታማውን አየር የሚፈጥር ነው። የአውሎ ንፋሱ እንቅስቃሴ የኤሌክትሪክ ሊያመነጭ ይችላል። የጥናቱ ዋና ተመራማሪ ዶክተር ባፕቲስት ቺድ ለሮይተርስ የዜና ወኪል እንደተናገሩት ግኝቱ በጣም ትልቅ ነው። የኤሌክትሪክ ልቀቱ ትልቅ ግኝት ነው። የማርስ አካባቢ አየር ያለውን የኬሚካል ይዘት፣ የአየር ንብረቱን እንዲሁም ለመኖር ምቹ መሆኑን ለማወቅ ይረዳል። በቀጣይ ሮቦቶችና ሰዎች ማርስን የበለጠ ያጠናሉ ብለዋል ባለሙያው። የኢንስቲትዩት ፎር ሪሰርች ኢን አስትሮፊዚክስ ኤንድ ፕላኔቶሎጂ ባለሙያዎች እንደሚሉት መሬት፣ ሳተርንና ጁፒተር በከባቢ አየራቸው የኤሌክትሪክ እንቅስቃሴ ያላቸው ፕላኔቶች ናቸው። አሁን ደግሞ ማርስን በዚህ ዝርዝር ውስጥም ተካታለች። ፓርቲክል ፊዚስት ዶክተር ዳንኤል ሪቸርስ በኔቸር የሳይንስ መጽሐፍ ላይ ባሳተሙት ጽሑፍ እንዳሉትም የድምጽ ቅጂ አቧራ የተቀላቀለው የኤሌክትሪክ ልቀት መኖሩን ያሳያል። እጁ የድምጽ ብቻ መሆኑን በመጥቀስ ምስል አለመኖሩም ብዙዎች ጥያቄ እንዲያነሱ ማድረጉ አይቀርም። እውን ማርስ ላይ መብረቅ ታይቷል የሚለውንም የሚጠራጠሩ ይኖራሉ ሲል አስረድተዋል። ከዚህ ቀደም ማርስን በተመለከተ የተገለጸው ግኝትም ለዓመታት አከራካሪ ሆኖ ቆይቷል። ይሄኛው ግኝትም አነጋጋሪ ሆኖ እንደሚዘልቅ ባለሙያው አክለዋል። አሁን ላይ ማርስ ቀዝቃዛና ባዶ ናት። ከቢሊየን ዓመታት በፊት ጠንካራ አካባቢ አየርና ውሃ እንደነበራት ይታመናል። ማርስ እንደቀደመው ዘመኗ ሕይወት ሊቀጥልባት የምትችል ፕላኔት ትሆናል የሚል መላምት መነሻ ይሆን? ይህ ነው። የናሳ ተንቀሳቃሽ ሮቦት ፐርሲቨረንስ ሮቨር ማርስ ላይ በሚገኘው ጃክሮ ክሬተር በተባለው ክፍተት ላይ ጥናት ቀጥሏል። ሚኒራሎች የተፈጠሩት በማርስ እንቅስቃሴ አማካኝነት ቢሆንም እንኳን በፕላኔቷ ላይ ሕይወት ስለመኖሩ በግልጽ ያሳያል ተብሏል። ፊታቸውን ለምን ወደ ውበት ቀዶ ሕክምና ቀየሩ? የወጣቶች ፊት ገጽታ ላይ የሚደረገው ቀዶ ሕክምና ከመቼውም ጊዜ በላይ ተበራክቷል። የፊት ቆዳን የመሰብሰብ ቀዶ ሕክምና ፌስ ሊፍት የተለመደው በእድሜ በገፉ ሰዎች ዘንድ ነበር። ከፍተኛው ገንዘብም ያስወጣል። በዚህ ወቅት ላይ በተለይም በ20ኛውና በ30ኛው እድሜ ክልል ያሉትም ሳይቀሩ ፊታቸውን እያስቀሩ ይገኛሉ። አንዳንዶች ወጣቶች ከቀዶ ሕክምና በፊትና በኋላ ያላቸውን ገጽታ የሚያሳይ ምስሎችን በማህበራዊ ሚዲያ ላይ ያጋራሉ። ከቀዶ ሕክምና የማገገም ሂደቱ ቀላል ባይሆንም ለማህበራዊ ሚዲያ ተከታዮቻቸው ያስቃኛሉ። የፊት ቀዶ ሕክምና በሚስጥር የሚያዝ መሆኑን አክትሞለታል። እንደ ክሪስ ጃነር፣ ካት ሳድሪን እና ማርክ ጃኮብስ ያሉ ታዋቂ ግለሰቦች ቀዶ ሕክምና ማድረጋቸው በይፋ ተነግሯል። ኤሚል የፊት ቆዳዋን ሕክምና ያደረገችው በ28 ዓመቷ ነው። ሹል የሆነውን አገጯንና መንጋጋዋ እንዲኖራት አድርጓል። አይኗ ወደ ግራና ወደ ቀኝ እንዲሾል ያደረገችውም በቀዶ ሕክምናዋ ነው። በቱርክ ያደረገችው ቀዶ ሕክምና ሕይወቴን ለውጦታል ትላለች። አይጸጽታትም። 6 ቀዶ ሕክምናዎች ነው በአንድ ጊዜ ያደረግኩት ትላለች። ፊቴን፣ ከንፈሬን ከፍ እንዲል ተደርጓል። አፍንጫዬም ተስተካክሏል ትላለች። በካናዳ ቶሮንቶ ነጋዴ የሆነችው ኢሜላ ቀዶ ሕክምናውን ሲያደርጉላትም የምትወደውን ሙዚቃ ተከፍቶ በጆሮዋ እንዲንቆረቆርና የህመም ስሜት እንዳይሰማት ተደርጎ ነው። ቢሆንም ሙሉ ማደንዘጃ ተደርጎላት ነበር። ተኝቼ ስነቃ አስመለሰኝ። ፊቴን ሳይ አዲስ ፊትና አዲስ አፍንጫ አየው ስትል ታስታውሳለች። ለማገገም ረጅም ጊዜ ወስዶባታል። በመጀመሪያዎቹ ሳምንታት ቁስል መውጣት ጀመረ። ጉንጯን ስትነካው ስሜቱን ይሰማት የጀመረው ከ6 ወራት በኋላ ነበር። ከቀዶ ሕክምና በኋላ ሕይወቴን ለውጥ፣ ጤናማ ነኝ፣ ብዙ መጠጥ አልጠጣም፣ ቆዳዬን እንከባከባለሁ፣ እተኛለሁ። አሁን የማውቀውን ያኔ ባውቅ ኖሮ ቀዶ ሕክምናውን አላደርግም ነበር ትላለች። በጸጸት ስሜት የተሻልኩ ሰው መሆን ነው የምፈልገው፣ አሁን የተሻልኩ ሰው እንደሆንኩ ይሰማኛል ስትልም አክላለች። ከዩናይትድ ኪንግደም የተገኘው መረጃ እንደሚያሳየውም ባለፉት 12 ወራት በፕላስቲክ ቀዶ ሕክምና 8 በመቶ ጨምሯል። የአሜሪካን የፕላስቲክ ቀዶ ሕክምና ማህበር እንደሚለውም ከ45 እስከ 60 ዓመት ያሉ ሰዎች ፊታቸውን በቀዶ ሕክምና የማሰራት ፍላጎታቸው ጨምሯል። የእንግሊዝ የፕላስቲክ ቀዶ ሕክምና ማህበር ፕሬዚዳንት ኖር ነርጀንት እንደሚሉት ቀዶ ሕክምናውን የሚፈልጉ ሰዎች እድሜ እያነሰ የመጣውን ያህል ያለ ምክንያት አይደለም። በመድኃኒት ሰውነት ሲቀንሱ ቆዳቸው ተሸብሽቦ ይቀራል። በቀዶ ሕክምና የፊት ቆዳን መሰብሰብ ይቻላል ሲሉም ያስረዳሉ። የፊት የፕላስቲክ ቀዶ ሕክምና ከዚህ ቀደም ከነበረው
ተቀይሯል። የፊት ቆዳ በቀዶ ሕክምና ምክንያት ከሚገባው በላይ እንዳይለጠጥ ማድረግ ተችሏል። ቀዶ ሕክምናን መከናወን ያለበት በባለሙያዎችና በተገቢ ሕክምና መስጫ ተቋም ውስጥ ነው። ሳይመን ሊ በብሪስቶል የቀዶ ሕክምና መስጫ አላቸው። በመቶዎች የሚቆጠሩ የፊት ቆዳ ሕክምናዎችን አከናውነዋል። የፊት እና የአንገት ቆዳን ለመሰብሰብ ቀላል እየሆነ መምጣቱን የቀዶ ሕክምናውን ተፈላጊነት እንዲጨምር ምክንያት መሆኑን ባለሙያ ያስረዳሉ። በዚህ ዘርፍ አነቃቂ የሆነ ወቅት ላይ ነው ያለነው። በፍጥነት ለውጦች እየታዩ ነው ሲሉም ለውጡን ይገልጹታል። ቀዶ ሕክምናን ሲያከናውኑ ታካሚዎች በፊታቸው ላይ ብቻ ማደንዘዣ ይወጋሉ። ቀዶ ሕክምናውን የሚያደርጉለትም ሰው ፊት ላይ ምልክት ካደረጉ በኋላ ከቆዳ በታች ወዳለው የፊት ክፍል ይገባሉ። ቆዳ ላይ ያለውን ስብ እና የፊት እንቅስቃሴ የሚቆጣጠረውን ህዋስ አልፈው ወደ ስር ይዘልቃሉ። ከቆዳው ስር ያለውን ስብና ጡንቻ ከቦታ ቦታ በማዘዋወር ፊት የሚፈልገውን ቅርጽ እንዲይዝ ያደርጋሉ። ሂደቱ ሰዓታትን ይወስዳል። የፊት ቆዳን መሰብሰብ ከ40 በላይ ላሉ ሰዎች የሚመከር ነው። በ20ዎቹና በ30ዎቹ ዕድሜ ላሉት እምብዛም አይመከርም። ቀዶ ሕክምናው ውስብስብ ስለሆነ አሉታዊ ተጽዕኖ የሚያሳድርበትም እድል ሰፊ ነው። ከቆዳ ስር ደም ሊቋጠር ይችላል። ይህ በአካባቢ ያሉ ህዋሶችንም ይገላል። ኢንፌክሽን፣ የነርቭ ጉዳት እና የፀጉር መመለጥንም ሊያስከትል ይችላል። እንደ ዩናይትድ ኪንግደም ባሉ ሀገራት ቀዶ ሕክምና ከ15000 እስከ 45000 ፓውንድ ያስወጣል። ሆኖም ግን እስከ 5000 ፓውንድ ቀዶ ሕክምና የሚሰጥባቸው ሀገራትም አሉ። የፕላስቲክ ቀዶ ሕክምና ከማድረግ በፊትም ስለ ሕክምናው መስጫው ባለሙያዎችንና መሳሪያዎችን በቂ ጥናት ማድረግ ያሻል። ጁሊያ ግሊናንዶ የ34 ዓመቷ ነው። ፊቷ ላይ የተዛባ አቀማመጥን ለማስተካከል ነው ቀዶ ሕክምናውን ለማድረግ የወሰነችው። ጓደኞቿ ፊቷ የተስተካከለ እንደሆነ ቢነግሯትም $8000 አውጥታ ለቀዶ ሕክምና ወደ ቱርክ አቀናች። በቱርክ በአነስተኛ ዋጋ ቀዶ ሕክምናውን ስለሚያደርጉ በብዙዎች ዘንድ ተመራጭ ነው። የመጀመሪያው ላይ ሐሳቡ የእብደት ነበር የመሰለኝ። ጉዳዩን በጥልቀት ከመረመርኩ በኋላ ግን ቀዶ ሕክምናውን ለማድረግ ወሰንኩ። መጀመሪያ ፈርቼ ነበር። በማላውቀው ሀገር ብቻዬን ነበርኩ ትላለች። የጤና ባለሙያ የሆነችዋ ጁሊያ ቀዶ ሕክምናውን ካደረጉላት በኋላ ለ2 ቀናት በሆስፒታሉ ቆይታለች። ከዚያም ፊቴ ስላበጠ ማየት አልቻልኩም። አንዳንዴ ፈሳሽ ይወጣም ነበር። ጭልምልምም ያለብኝም ጊዜ ነበር። የስሜት መዋዠቅም ውስጥም ከቶኝ ነበር ስትል ታስታውሳለች። በተለይ ፊት ምን መምሰል አለበት የሚለው ላይ ማህበረሰባዊ ጫና አለ። ራሳችንን ሁሌም ስለምናየው ከሌሎች ጋር ራሳችንን እናነጻጽራለን ሲሉ ዶክተር ክሪስቲ ጋርበር ይገልጻሉ። ብዙዎች በሰው ሰራሽ አገልግሎት በመታገዝ በምስላቸው ላይ ማስተካከያ ያደርጋሉ። ይህ ገጽታ እውነተኛ ገጽታ ባይሆንም የመልክ ልኬት ተደርጎ ይወሰዳል። በተለይ ወጣቶች ላይም ተጽዕኖ ያሳድራል። ታዋቂ ሰዎች ስለ ቀዶ ሕክምና ማውራታቸው በጎ ነገር ቢሆንም በጣም የተለመደው የህይወት ክፍል ተደርጎ እንደሚወሰድም ማድረጉ እንደማይቀርም ዶክተር ክሪስቲ ይናገራሉ። የቴሌቪዥን መሰናዶ አቅራቢዋ ካሮላይን ስታንበር 47 ዓመቷ ሲሆን የፕላስቲክ ቀዶ ሕክምና ያደረገችው ከ2 ዓመት በፊት ነበረ። በህይወቴ ካደረኳቸው ነገሮች ሁሉ ትልቁ ነው። ለምን 60 ዓመት እስኪሞላኝ ድረስ እጠብቃለሁ? አሁን ቢያምርብኝ ይሻለኛል ትላለች። የመረጃ ምንጭ አስነብቧል። ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ ተከታታይ ቤተሰቦቻችን በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰብታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስከምንገናኝ ያለን ቦታ ሰላምና ጤና ይብዛልን።